የሚያመለክቱ ነጥቦች እናያለን። ከኢየሱስ ክርስቶስ ሕይወት አንጻር ሁለት ትርጉሞች ወይንም ደግሞ ሁለት የክርስቶስን ማንነት የሚገልጥ ትርጉም አለው ማለት ነው ትንሣኤ። የመጀመሪያው የኢየሱስ ክርስቶስ ትንሣኤ ኢየሱስ የእግዚአብሔር ልጅ ስለመሆኑ መገለጫ ነው። በሮሜ ምዕራፍ 1 ቁጥር 3 ላይ ወንጌልም በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ ኢየሱስ የእግዚአብሔር ልጅ ሆኖ በኃይል የተገለጠው ከሙታን በቅድስና መንፈስ ስለተነሳ ነው ማለት ነው። ስለዚህ የክርስቶስ ትንሣኤ የእግዚአብሔር ልጅነቱ መገለጫ ነው ማለት ነው። ሁለተኛ ከክርስቶስ ማንነት አንጻር ትንሣኤን ስንመለከተው ትንሣኤ ለኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ያገኘበት ነው። ይሄን በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20 ላይ ጌታ ኢየሱስ ስልጣን በሰማይና በምድር ሁሉ ተሰጠኝ ብሎ ተናግሯል። ለምን? ሞትን ድል ነስቶ ከተነሳ በኋላ ነው ማለት ነው ስልጣንን በሰማይና በምድር የተሰጠው። እንዲሁም በኤፌሶን ምዕራፍ 1 ቁጥር 20 ላይ ምንድነው የሚለው? ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። ስለዚህ ጌታ ኢየሱስን ከሙታን እግዚአብሔር ሲያስነሳው ከአለቅነትም ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ደግሞ ሊመጣ ባለውም ዓለም ከሚጠራው ስም ሁሉ በላይ ጌታን እግዚአብሔር ስልጣን ሰጥቶታል ማለት ነው። ስለዚህ ለክርስቶስ ማንነት የትንሣኤ ሁለት ትርጉም አለው። አንደኛው የእግዚአብሔር ልጅነቱ መገለጫ ነው። ሁለተኛ ደግሞ በፍጥረት ሁሉ በሰማይ በምድር ስልጣን የተሰጠው በትንሣኤ በኩል ነው ማለት ነው። ወደ ክርስቲያን ወይም ደግሞ ወደ አማኞች ማንነት ስንመጣ የትንሣኤ ለአማኞች ማንነት የሚሰጠው ትርጉም ምንድነው ስንል አራት ዋና ዋና ትርጉሞችን ለክርስቲያኖች ማንነት ይሰጣል። የመጀመሪያው የክርስቶስ ትንሣኤ አማኞች አምነው ምድኑበት ምስጢር ነው ወይም ደግሞ እውነት ነው ማለት ነው። በሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። ስለዚህ አምነን የምንድነው ወይም ደግሞ የዳንነው ኢየሱስ ጌታ እንደሆነ ደግሞም እግዚአብሔር ከሙታን እንዳስነሳው በማመን ነው ማለት ነው። ለዚህ ትንሣኤ አማኞች አምነው የሚድኑበት ምስጢር ወይንም ደግሞ ኃይል። ሁለተኛ ትንሣኤ የጽድቃችን ምንጭ ነው። የጸደቅነው በኢየሱስ ክርስቶስ ትንሣኤ በማመን ነው ማለት ነው። ይሄን በሮሜ ምዕራፍ 4 ቁጥር 24 ላይ እንደዚህ ይላል፣ ለአብርሃም እምነቱ ጽድቅ ሆኖ ተቆጠረለት ይላል። ይሄ ግን ስለ አብርሃም ብቻ ሳይሆን ስለ እኛም ነው። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ባስነሳው ኢየሱስን ባስነሳው በእግዚአብሔር ለምናምን ለኛ ይቆጠርልን ዘንድ አለው እንጂ ለአብርሃም ብቻ አይደለም ይላል። ስለዚህ ጌታ ኢየሱስ ስለ በደላችን አልፎ ተሰጠ፣ ሞተ፣ እኛን ለማጽደቅም ከሙታን ተነሳ። ለዚህ የጸደቅነው በእግዚአብሔር ፊት ከኃጢአታችን ሁሉ ነፃ ነን የተባልነው ክርስቶስ ከሙታን ስለተነሳ ነው ማለት ነው። በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ ይላል፣ ክርስቶስ ከሙታን ካልተነሳ እምነታችን ከንቱ ናት፣ እስካሁን በኃጢአታችን እንኖራለን ማለት ነው። እዚህ ከኃጢአታችን የጸደቅነው ክርስቶስ ከሙታን ስለተነሳ። ለዚህ ነው እኛም በዘመን ፍጻሜ ጌታ ዳግም ሲመጣ ከሙታን የምንነሳው ማለት ነው። ሶስተኛ የክርስቶስ ትንሣኤ ለአማኞች ህይወት ወይም ማንነት ያለው ትርጉም ምንድነው ስንል ክርስትና የክርስቶስ ትንሣኤ አዲስ ማንነት የምንለብስበት ነው። በዳግም ምጽአት ጊዜ አዲስ አካል የምንለብስበት፣ አዲስ ስጋ የምንለብስበት፣ ሰማያዊ አካል የምንለብስበት እውነት ነው ትንሣኤ። ለምን? በሮሜ ምዕራፍ 8 ቁጥር 11 ላይ እንደዚህ ብሎ ይናገራል፣ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው
ህይወት ለሚሞተው ሰውነታችሁ ህይወትን ይሰጠዋል። እዚህ ክርስቶስን ከሙታን ያስነሳው እግዚአብሔር በዛ መንፈሱ በክርስቶስ መንፈስ ወይም ደግሞ በእግዚአብሔር መንፈስ ለእኛም ይሄ በኃጢአት ለተበላሸው ለሚሞተው ሰውነታችን የማይሞት አድርጎ አዲስ ማንነት ይሰጠዋል ማለት ነው ወደፊት መጨረሻ ላይ። እዚህ ሶስተኛው ለአማኝ ትንሣኤ ወደፊት አዲስ ማንነት አዲስ አካል የምንለብስበት ነው። አራተኛውና የመጨረሻው ትንሣኤ ለአማኞች የሚሰጠው ትርጉም ምንድን ነው ስንል የክርስቶስ ትንሣኤ አማኞች በአዲስ ህይወት የሚመላለሱበት መንገድ ነው። መጽሐፍ ቅዱስ በሮሜ ምዕራፍ 6 ቁጥር 4 ላይ ሲናገር እንደዚህ ይላል፣ እንግዲህ ክርስቶስ በአብ መንፈስ በአብ ክብር ከሙታን እንደተነሳ እናንተም በአዲስ ህይወት እንድትመላለሱ ከእርሱ ጋር በእምነት በጥምቀት ከእርሱ ጋር ተባበራችሁ። ሞቱንም በሚመስል ሞት ከተባበራችሁ ትንሣኤውንም በሚመስል ትንሣኤ እንተባበራለን ይላል። ስለዚህ ክርስቶስ ለኃጢአት ሞቶ ከሙታን ተነስቶ ለእግዚአብሔር ሕያው ሆኖ እንደሚኖር እኛም ለኃጢአት ሞተን ነገር ግን ለእግዚአብሔር ሕያዋን ሆነን ጽድቅን እያደረግን በአዲስ ህይወት የምንመላለስበት ነው ማለት ነው። ለዚህ አሁን ያለንበት ጊዜ በ2017 ዓመተ ምህረት በሚያዝያ 10 እና 12 ላይ የጌታን ስቅለትና ትንሣኤን እያከበርንበት ያለንበት ጊዜ ነው። ይሄ የክርስቶስ ከሙታን መነሳት ትልቅ ትርጉም ያለው ነው። በብሉይ ኪዳን በትንቢት የተነገረለት ነው። እንዲሁም በአዲስ ኪዳን ጌታ ኢየሱስ ክርስቶስ ሲናገረው የነበረ ሐዋርያት ሲሰብኩት የነበረ ነው እና ለኢየሱስ ክርስቶስ ማንነት ትርጉም አለው። እንዲሁም ለአማኞች ማንነትም መልእክትና ትልቅ መሰረት ያለው ነገር ነው። ለኢየሱስ ክርስቶስ ማንነት ትንሣኤው የእግዚአብሔር ልጅነቱ መገለጫ ነው። እንዲሁም ስልጣንን በሰማይ በምድር ሁሉ ያገኘበት በኤፌሶን ምዕራፍ 1 ቁጥር 22 ላይ ወይም 23 ላይ እንደሚናገር እንደሚለው ሁሉንም ከእግሩ በታች